ዋትስ አፕ ፋሚሊ ዛሬ እንግዲህ ስፓት ቀየረናል። ካለንበት ቦታ ወደ ሌላ ቦታ አዲስ ቤት ተገኝቷል። ወደዛ ነው የምንሄደው። ቤት እስክንገዛ ድረስ ይሁን ብቻ ግን ማን ያውቃል ላይ ሆኖስ ጋድ ኖስ አንድ ቀን የራሳችን ቤት እስኪኖረን ድረስ ከዛ ድረስ ያቅማችንን ኢንቨስት እያደረግን ቤት እየቀያየርን እንኖራለን። በጣም ከቤት መልቀቅ ባይዘው ያለኝ 4 ዕቃ ነው። አንድ በርሜል አለኝ፣ አንድ ሳፋ አለኝ፣ አንድ ፍራሽ አለኝ፣ አንድ ሪንግ ላይት አለኝ። በቃ እና ጋር አንድ ወንበር አለኝ የረሳሁት። ሌሎች እቃዎች እንዳለ ሸጫቸዋለሁ። አዲስ ቤት እንደዛው ነው የምገባው። እስከዛ ድረስ እንግዲህ ዝም ብለን ያለውን ያቅማችን ዝም ብለን እንትን እያለን ያለን ነገሮች ላሳያችሁ እስኪ። ኦኬ አሉኝ ባይተዊ አንድ ጫማ አለኝ ኤስቲቪ አለኝ። ክብሪት ግን ምን ሊሰራ ነው? አሩን ነው። እሺ ወንበር አለኝ። በነገራችሁ ላይ የማንችስተር ማሊያ አለኝ። ገዢ ካለ ብገዙኝ ለሙዴ ነው። ይሄው ኦኬ። ላይክ እዚህ ጋር እንደ ዴስክቶፕ ምን የምንጠቀምበት እንደ ቲቪ ነው የምንጠቀምበት። ስልክ አለኝ፣ አዳፕተር አለኝ። በነገራችሁ ላይ የኢትዮጵያ ማህበረሰብ እንዲያውቅልኝ የምፈልገው ነገር ፍሪጅ አለኝ፣ ግን ባዶ ነው። ምንም ቃል አስቀምጥበት። ረስ ስቶቫቸው ብክት አድርጌው ልወጣ ነው። ይህንን ይመስላል። እሺ እዚህ ጋር አንድ በርሜል አለችኝ፣ አንድ ሻንጣ አለኝ፣ ምንጣፍ አለኝ። እንግዲህ ሲመጣ ማረፊያ አንድ ወንበር አለችኝ። አልዬን ይመስላል። ቤት እንደመልቀቅ አዘ የሆነ ነገር የለም። የምር የሆነ በቃ ፋሚሊ ጋር ድሮ እንደለመር ነው የለ ቤት ቢቀየሩ ማብረ ተከተለ አጥጭን ምን አትል። ያኔ ጅልነ ልጅነ። አሁን ላይ አድጋል። ጺም እንደዚህ ያብቁላል። ጸጉር ገብቷል። ሽበት አውጥታል። አሁን በዚህ ሰዓት ፋሚሊ ጋር ተመልሽ ልግባ ማለት ዳስ ኢምፖሲብል። ማን ይገ ፋሚሊ እኮ ይቀበላል፣ ግን በሼም ይቀበላል። አንተም በሺም ትገባለህ። ከዚህ ሁሉ ተግራሩን ለመደው መጠግራር ነው። ደግሞ ለሁለት ፌስታል ይዞ ለሞታት ሁለት ፌስታል ልጅ ይሞተው። ግን የሚያስጠላው ይሄ የኮንዶሚኒየም ላይፍ ማለት ነው። ወጪ ትወጣለህ። ትገና የግቢ ቤት ቢሆን የተሶኬ ችግር የለም። በቃ ለቀለው ትላለህ፣ ትወጣለህ። እዚህ ፕሮሰሱ ነፍን ወራዳ ሄደህ ተፈራርመህ ውል አፍርሰህ እንትን ብለህ ምናምን ተናዘህ እዚህ ጋር ከፍለህ የግቢ ከፍለህ ኧረ በስመ አብ። እኔ ብቻ ይሁን ተመዝገን ነው። ብቻ የምር ተመዝገን። እሱ ቤታችን ግን በጣም አሪፍ ነው። ግን እቃ ካስገባን በኋላ ኔክስት ቪዲዮ ላይ እንገናኛለን እንጂ እቃ ሳላስገባ እሱ ቪዲዮ አልቀርጸውም። ለማንኛውም ቤታችን ይህንን ይመስላል። ስቀየር እንግዲህ ፓርት ተዋሳያቸዋለሁ። እቄን አስገባ ብቻ ምናምን በመሀል የሆኑ ቪዲዮዎች ይሰራሉ። ጋይስ በጣም ነው የምወዳችሁ፣ ሁሌም ሰፖርት ስለምታደርጉኝ። ፈዋዬ ትልቅ ነገር ነው ለአንቺ የምንመኝልሽ። ትልቅ ደረጃ ደርሰሽ ምን እንፈልጋለን ምናምን ነገር ለምትሉኝ አራዳ ልጆች በሙሉ ሰላምታ ይድረሳችሁ። እወዳችኋለሁ አራዳ ልጆች። በጣም 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 የማመሰግነው። ሰብስክራይብ እና ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ፈዋ አራዳ ልጅ እወዳችኋለሁ። ይመቻል። ቤት ስትቀይር ማለት ነው አባቢ እቃዬን ይዤ እየሄድኩኝ ነው።